ዓለማችን ላይ ከሶስት ሰው አንድ ሰው ግፊት እንዳለበት ያውቃሉ? በጣም የሚገርመው አብዛኛው ሰው ግፊት እንዳለበት እንኳን አያውቅም። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ዶክተር ዘሪሁን ነኝ፣ የውስጥ ደዌ ስፔሻሊስት እና ረዳት ፕሮፌሰር። ዛሬ ስለ ደም ግፊት አንዳንድ ነገሮችን እንነጋገራለን። እስከ መጨረሻው ተከታተሉኝ። የደም ግፊት የሚባለው የላይኛው የደም ልኬት 140 እና ከዛ በላይ፣ የታችኛው ደግሞ 90 እና ከዛ በላይ ሲሆን ነው። የደም ግፊት መንስኤዎች ምንድናቸው ካላችሁኝ፣ እንግዲህ የደም ግፊት አብዛኛውን ጊዜ መንስኤው አይታወቅም። 95% የሚሆን የግፊት አይነት ፕራይመሪ ሃይፐርቴንሽን ወይንም ኢሴንሻል ሃይፐርቴንሽን ይባላል። ያም ማለት መንስኤው የማይታወቅ ነው። ነገር ግን የተወሰኑ ሰዎች ላይ ግፊት በቤተሰብ ሊኖር ይችላል፣ ከውፍረት ጋር ተያይዞ ሊመጣ ይችላል፣ ከስትረስ ጋር ተያይዞ ሊመጣ ይችላል። 5% የሚሆነው የግፊት አይነት ደግሞ ብዙ ጊዜ ከኩላሊት ህመም ጋር፣ ከኢንዶክራይን ህመሞች፣ የተለያዩ የሆርሞን ችግሮች፣ ከአንዳንድ መድኃኒቶች ጋር ተያይዞ ሊመጣ ይችላል። እንግዲህ ስለ ደም ግፊት መንስኤዎች ይህንን ካልን ምልክቶቹን እናያለን። በጣም የሚያስገርመው ግፊት ምንም ምልክት ሳያሳይ ብዙ ጉዳቶች ሰውነታችን ላይ ሊያስከትል ይችላል። ለዛም ነው በዝምታ ገዳዩ ወይንም ሳይለንት ኪለር የሚባለው። ምናልባት አንዳንድ ሰው ላይ ምልክት እንኳን ቢታይ ማጅራት መጨምደድ፣ አይን ላይ ብዥ ማለት፣ ድካም፣ ከዚህ ያለፈ ግን ምንም አይነት ምልክት አይኖረውም። ነገር ግን ምንም ምልክት ሳያሳይ ብዙ አካላታችን ላይ ጉዳት ሊያመጣ ይችላል። ለምሳሌ እይታችንን በማዳከም የአይን ብርሃንን ማጣት ሊያመጣ ይችላል። ሌላው ኩላሊታችንን እጅግ በጣም በመጉዳት እንግዲህ ኩላሊታችን ሙሉ ለሙሉ ስራ እንዲያቆም በማድረግ ዓለማችን ላይ ስኳርን ተከትሎ ኩላሊት ፌለር ሁለተኛው መንስኤ ተብሎ የሚጠቀስ ነው ግፊት። ሌላው ችግር ልብ ላይ የሚያመጣው ነው። የልብ የደም ስሮችን በማጥበብ የደም ዝውውር በመቀነስ ሃርት አታክ የምንለውን ድንገተኛ ገዳይ የሆነውን የልብ ድካም ህመም ሊያስከትልብን ይችላል። ሌላው አንጎላችን ላይ የደም ዝውውርን በመቀነስ ኢስኬሚክ ስትሮክ የሚባለውን ወይንም ደግሞ የአንጎላችን ውስጥ ያሉ የደም ስሮችን እንዲበጠሱ በማድረግ እና ደም በማፍሰስ ሄሞሬጂክ ስትሮክ የሚባለውን የስትሮክ አይነት ሊያመጣ ይችላል። ሌሎችም እንዲሁ የደም ስሮች ላይ የሚያመጣቸው ችግሮች ለጋንግሪን እና እጃችንን ወይ እግራችንን ለማጣት ሊዳርገን ይችላል። ስለዚህ ከነዚህ አስከፊ ህመሞች ለመዳን እንግዲህ ግፊት ምንም ምልክት ስለማያሳይ ዛሬውኑ ሄደን የግፊት መጠናችንን ቼክ በማድረግ አስፈላጊውን ሕክምና እንድናደርግ አሳስባለሁ። ሕክምናውን ስንመለከት እንግዲህ መጀመሪያ የምናገኘው ላይፍ ስታይል ሞዲፊኬሽን ነው። ይሄ ማለት የአኗኗር ዘይቤን ማስተካከል። ለምሳሌ አመጋገባችን ዳሽ ዳይት በሚባለው መቃኘት አለበት። ይህ ማለት ነው የፋይበር መጠናቸው ከፍተኛ የሆነ አትክልት፣ ፍራፍሬ፣ ጥራጥሬን ማዘውተር፣ ሪፋይንድ ካርቦሃይድሬት የፋብሪካ ውጤቶች የሆኑ ጣፋጭነት የበዛቸው ምግቦችን መቀነስ፣ እንደ ስንዴ፣ በቆሎ ውጤቶችን መቀነስ፣ ቅባትነት ያላቸው ዘይት የበዛባቸውን ምግቦች፣ የተጠባበሱ ምግቦችን በመቀነስ አመጋገባችንን ወደ ጤናማ ማስተካከል ይኖርብናል። ሌላው እንቅስቃሴ ነው። እንግዲህ ማንኛውም ሰው በቀን 30 ደቂቃ ሞዴሬት ኢንቴንሲቲ የምንለውን እንቅስቃሴ ማድረግ አለበት። ሞዴሬት ኢንቴንሲቲ የምንላቸው እንቅስቃሴዎች ሩጫ ሊሆን ይችላል፣ በፍጥነት መራመድ፣ ባይክ ማድረግ፣ ገመድ መዝለል ሊሆን ይችላል። እነዚህን በሳምንት 5 ቀን በቀን 30 ደቂቃ አጠቃላይ በሳምንት 150 ደቂቃ ያክል እንቅስቃሴ ማድረግ ይኖርብናል። ሌላው የጨው መጠናችንን በእጅጉ መቀነስ ይኖርብናል። አንድ ግፊት ያለበት ሰው ከ2 ግራም በላይ በቀን ጨው መውሰድ አይኖርበትም። አብዛኛው ምግቦቻችን በተፈጥሮ የጨው ይዘታቸው ከፍ ያለ ስለሆነ ተጨማሪ ጨው ምግባችን ላይ ባንጨምር ይመረጣል። እንግዲህ ግፊት የምንቆጣጠረው እንጂ አክመን የምናድነው አይደለም ብዙ ጊዜ። ስለዚህ መድኃኒታችን እድሜ ልክ የሚወሰድ ሊሆን ይችላል። ሁልጊዜም ከሐኪሞቻችን ጋር መመካከር፣ መድኃኒቶችን ሰዓታቸውን ጠብቀን መውሰድና ክትትል ማድረግ ይጠበቅብናል።
እስኪ የእናንተ የደም ግፊት መጠን ብዙ ጊዜ ስንት ይሆናል? ግፊት ካለባችሁስ የምትወስዱት መድኃኒት ስም ምን ይባላል? ግፊት ከያዛችሁ ስንት ዓመት ሆናችሁ? ከግፊት ጋር ተያይዞ ምን አይነት ጥያቄዎች ይኖሯችኋል? በቀጣይ ቪዲዮዎች እነዚህን አድሬስ ማድረግ ይሆናል። ኮሜንት ላይ አስቀምጡልኝ። እንደዚህ አይነት የጤና መረጃ ሁሉ እንዲደርሶ የሚፈልጉ ከሆነ ይህንን አካውንት ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።